ሰላም ሰላም የፍሬ ህይወት ዩቲዩብ ተከታታይ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም ነኝ፣ ሰላም ነኝ። ዛሬ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት መግሉባ ነው። እዚህ ጋር ቲማቲም አለኝ እንደምታዩት፣ እዚህ ጋር ዶሮ፣ እዚህ ጋር ጥቤ እንደዚህ አስቀምጬዋለሁ። ከዛ እዚህ ጋር እንደምታዩት ባህራት ሀብሀብ ባህራት አለኝ። ከዛ ይሄ ደግሞ ምሸካል ነው የሚባለው። ሁሉም ነገር ያለበት ምሸካል ይባላል። ይሄን ብቻ ነው የምጠቀመው ለዶሮ። እዚህ ጋር አሁን ዘይት እጨምራለሁ፣ ትንሽዬ ዘይት እጨምራለሁ፣ እዚህ ለሽንኩርት ማብሰያ ማለት ነው። ከዛ በዚህ ውሃ ነው ሩዙን የምንቀቅለው። ውሃውን እንዴት እንጠቀመዋለን ማለት ነው ለሩዙ ነው። ቤተሰቦቼ ተከታተሉኝ፣ የትም እንዳትሄዱ። ተመልሼ መጣሁ። ቤተሰብ ተመልሼ መጥቻለሁ። እንደ ሽንኩርት ቀይ ሆኖልኛል። ከዛ ደግሞ እንደዚህ ይሄንን ባህራቱን እጨምረዋለሁ ማለት ነው። ከዛ ትንሽ አብረን አመስ እናደርገዋለን። ከዛ ቲማቲም እንጨምራለን። ከዛ ባህራቱን እንጨምራለን፣ አብረን እናደርገዋለን ትንሽ። ከዛ ዶሮአችንን እንጨምራለን ማለት ነው። ከዶሮና ባህራቱ ጋር አብረን በዘይቱን እንጠብሰዋለን ትንሽ። ከዛ ሙቅ ውሃ እንጨምራለን ማለት ነው። ከዛ ውሃችንን እንጨምራለን። ሙቅ ውሃ ብትጨምሩበት ይመረጣል፣ ታሪክ ነው። ይህ ሙቅ ውሃ ነው አፍልቼ የተጠቀምኩት ቤተሰብ። ከዛ አሁን በመቀጠል ጨው እንጨምራለን። ጨው እራሳችንን መጥነን ማድረግ እንችላለን። እኔ ሁለት ማንኪያ ነው የምጨምረው፣ ምክንያቱም ሩዝ ትንሽ ስለሆነች ማለት ነው። እናንተም ልክ እንደዚህ አይታችሁ መጠናችሁን አይታችሁ መጨመር ትችላላችሁ ቤተሰቦቼ። ወደ ቤተሰቦቼ አሁን ተመልሼ መጥቼላችኋለሁ። መግሉባ ለመስራት ግዴታ እንደነዚህ ኩድራ ያስፈልገናል። እነምን ዛህር አለኝ፣ ፍልፍል ባረት፣ ጀዘር፣ ኮሳ፣ ድንች አለኝ። እንደዚህ አድርጌ ስላይስ አድርጌ ከተፌዋለሁ እንደምታዩት እንደዚህ። ከዛ ይሄንን እንጠብሰዋለን ማለት ነው። ግን ስንጠብስ እያንዳንዷን ለየብቻ ነው። ድንቹ ለብቻ እና ለብቻ ባህራውን ለብቻ ነው የምንጠብሰው። ተመልሼ እመጣለሁ። ጠብሼ ስጨርስ ተከታታዮቹ ቤተሰብ ተመልሼላችሁ መጣሁ። እዚህ ጋር ሽንኩርት ያቁላላሁ ነው። ይሄ ደግሞ ለምንድን ነው? ሶስ ነው፣ ለሩዙ ሶስ ነው የምንሰራው እና ውድ ቤተሰቦቼ ትወዱታላችሁ። አሁን ምን እጨምራለሁ? ነጭ ሽንኩርት እጨምራለሁ። ከዛ ትንሽ ጠበስ እናደርገዋለን። ከዛ እዚህ ጋር አለኝ ምንድን ነው? ክርኩም፣ ከዚህ በረመጥሆን ከሙን፣ እዚህ ጋር ምሸከል ባህራት፣ እዚህ ጋር ደግሞ ማጁን ሰልሳ፣ እዚህ ጋር ማጂ አለኝ ቦርደራው ማለት ነው። አብረን እናቀላቅለዋለን። ከዛ በመቀጠል ቲማቲም እንጨምራለን። ቤተሰብ ተመልሼ መጥቼላችኋለሁ። እንደዚህ አድርጌ ሁሉንም ነገር ጠባብሼ ጨርሼ እንደዚህ መጥቼላችኋለሁ ውድ ቤተሰቦቼ። እዚህ ጋር እንደምታዩት ደግሞ መጀመሪያ ውሃውን አጥልዬ ነው ቅድም ያሳያችሁን ሩዙን የዶሮን ውሃ አጠለልኩት። በዛ ውሃ እንደዚህ ቀቀልኩት ማለት ነው ሩዙን ቤተሰቦቼ። እዚህ ጋር ደግሞ ስጎን እንደዚህ አድርጌ ሰርቼዋለሁ። ከዛ ሁሉን አስተካክዬ ተመልሼ እመጣላችኋለሁ ቤተሰቦቼ። ላይክ ሰብስክራይብ አድርጉ ውድ ተመልካቾቼ። ተወደዳችሁትም ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን ውድ ቤተሰቦቼ። ተመልሼ እመጣለሁ ውድ ቤተሰቦቼ። እንደዚህ አድርጌ አስተካክዬ መጥቻለሁ። አሁን ደግሞ በመቀጠል ሶሱን ከላይ እናደርግበታለን። በጣም ላካሉ ቤተሰቦቼ። እንደዚህ ያደረግን ሶሱን ከላይ እንደዚህ እናደርጋለን። አሁን ሶሱን ጨምረናል በሰናል። ከዛ ምን እናደርጋለን? ሩዙን ከላይ እናደርጋለን ቤተሰብ። ይኸው እንደዚህ እናደርጋለን። ቪዲዮውን ካሜራውን ወደዛ አደረኩባቸው። ያው በአንድ እጄ ስለምሰራ ነው፣ ይቅርታ ጠይቃለሁ ቤተሰቦቼ። እና እንደዚህ አድርገን ነው ዛሬ ምሳችን እንደዚህ አድርገዋል። እንደዚህ አድርገን ጨርሰናል ቤተሰቦቼ። የወደዳችሁ ተስፋ አደርጋለሁ። ውድ ተመልካቾች መልካም ቆይታ እላችኋለሁ። ወዳችኋለሁ ቤተሰብ። መግሉባችን አሁን እንደዚህ በስሎ ለ15 ደቂቃ ጋዙ ላይ ጥጄው
አሁን ደግሞ ወደ መገልበጥ ስሙ መግሉባ የተባለበት ምክንያት ስለምገለበጥ ነው። እዚህ ትሪ ላይ ገለብጠዋለሁ ማለት ነው። ተመልሼ መጣሁ። ካሜራ የሚይዝልኝ ሰው ስለሌለኝ ነው። ውድ ቤተሰቦች መግሉባ የተባለበት ምክንያት ይሄ ነው። ዋው ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ! አያችሁት እንዴት እንደሚያምር ቤተሰቦቼ። ይሄ ዛሬው ምሳዬ መግሉባ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። ውድ ቤተሰቦቼ ሼር አድርጉልኝ ለሌሎች ጓደኞቻችሁ ቤተሰቦቼ። በጣም አሪፍ ነው። ኩዌት ላይ በጣም የተወዳጅ ምግብ ነው ይሄ መግሉባ የሚባለው።